የጠፋባችሁ ቢራቢሮ አለ እንዴ? ስለወደቀች የደስታ አይነት ስሜት እናያለን። ጃኒን መውደድና ለመውደድ የራሴ መብት ነው። በቃ እንደዚህ ምቀኛ መሆን ለምንድን ነው ያስፈልገው? ምን አገባችሁ እናንተ? በግድ ደጃት ልትሉኝ አትችሉም። አዶናይን አይደለም እናንተን ነው የምቀጠቅጣት። ከሁለት ቀን በኋላ አዶናይ ታሪክ ይሰራል። ገንዘብ ያለው ሰው እንደዚህ አይነት የወረደ ቲክቶክ መንደሬ ላይ ህይወታችሁ የምትቀይሩበት መንገድ አዘጋጅቼላችኋለሁ። ከመንግስት እየዘረፋችሁ ነው ያላችሁት። ጃኒ ይገባኛል ብዬ ማስበው ምንድነው አንድ ወሬ እንደሚወድ ሰውም ኖርማሊም በጣም ብዙ ማወቅ የምንፈልጋቸው ነገሮች አሉ። ጃኒ ጋር ከሆነ ነው የምትመዘልገው። ታላቅነትም አለ መቼ ነው ለምን አግብቶ ከኋላ ምን የሚያደርግ ነው ይሄ ሰውዬ? ኖ ኦፍ ኮርስ በቃ እነዚህ ነው የምታውቀው። ከዛ ውጪ ኔፕ ማማሎዛ ስፒኪንግ እንግሊሽ ናት ፕሪቪሌጅ ካላወቅሽ ማለት ነው። ጃኒዬ የጠብተሽ ነው። ጃኒዬ የኔ እናት ናፍቀሽኛል። ላይፍ ጓጅሽ አላውቅም። ጃኒን መውደድና ለመውደድ የራሴ መብት ነው። በቃ ምን አገባችሁ እናንተ? በግድ ደጃት ልትሉኝ አትችሉም። ከአዶናይ ጋር ልታጣያት ፈልገሽ ነው ብላ ብላ ብላ። ለምንድን ነው የማጣላችሁ? ተናግሬያት አውቃለሁ? አላውቅም። እኔና ጃኒ ራሷ ናት እኔን የተሳደበችው ከዚህ በፊት ውጭስ ሺዶኖ እሷም አትወደኝም እኔም አልወዳትም። ያቅ ነው ራሷን ብትመጣ ሎዛ አትመቸኝም ነው የምትላችሁ። በግልጽ ትነግራችኋለች። አልመቻትም አትመቸኝም። በቃ ምን ይሁን 4000 እና 5000 ሰው ሰብስባ እንደ ዘረኛ ስታስጠላኝ እቺ ልጅ ብላ የተናገረችው። እሷ ስትናገር እሷ እንትና ጻድቅ ናት። ሎዛ ስትናገር ደግሞ ሎዛ ጻድቅ አይደለች። መረባካችሁ ከአዶናይ ጋር አታገናኙት ሁሉም ነገር። አዶናይ ምንም የሚያውቀው ነገር የለም። መብቴ ነው እሷን መጥላት መውደድ። ምንም አታገናኙት ከእሷ ጋር። እርስ በርስ ግን እንደዚህ ምቀኛ መሆን ለምንድን ነው ያስፈልገው? ሌላ ሴት ከፍ ብላ ስትታይ የሆነ ደግሞ የወደቀች ሲመስልሽ ቀን ጠብቀሽ በቀት ያለሽ፣ በተለይ ሶሻል ሚዲያ ላይ ያላችሁ ሴቶች ማለት ነው። እናንተ ዝም ብላችሁ ኮሜንት ላይ ቢራቢሮ ጻፉ። የጠፋባችሁ ቢራቢሮ አለ እንዴ? የጠፋባችሁ ቢራቢሮ አለ። ጃኒ እህታችሁ ናት አይደል? ጓደኛችሁ ናት። ጥቃት ደረሰብኝ እያለች እኮ ነው። ኤቪደንስ እዚህ ጋር ፎቶ ይዛ እየቀረበች አትሊስት ድርጊቱን ማውገዝ እኮ ይጀምራል። በውስጣችሁ ይሆናል አይደለ? ስለወደቀች የደስታ አይነት ስሜት እናያለን። ደስ ብሏችኋል። በቃ አትወድቅ። እንደ ታላቅ ወንድም ጸጥ ብለን አናየህም። እንመዘልግሃለን። ጃኒ ጋር ከሆነ ነው የምትመዘልገው። በምን ታቆመዋለህ? ምን አግብቶ ወል ታላቅነትም አለ መቼ ነው? ትቀልዳለህ እንዴ? ካናዳ እያለ ለምን እንደዚያ ቆነጠቀ? አልፈለግከውም። የዚህን ያህል እኔ ደግሞ የአንቺ ድጋፍም ያስፈራ። አሁን እንደዚህ አይነት ድጋፍ ብዙ የኢትዮጵያ ሕዝብ እንዳንቺ አይነት ነው ድጋፉ። አሁን አንቺ ለጃኒ ያለው ለአዶናይ ያለሽ ድጋፍ የተጋነነ ነው። እኔ ለአዶናይ ምናምን አይደለም፣ ለጃኒ ያለው ጥላቻ በጣም ስለተሰማኝ። ጥላቻ ምን ነገር የለ ይልሽ። ጥላቻ የማንም ጥላቻ። አሁን ጃኒ መጠላት የለባትም። በብሔሯም በማንነቷም በሴትነቷም መጠላት ልጅ ነች። እሷን እኔ አሁን ኤድኖም እኮ እኔ አሁን ትክክል አይደለህም በጃኒና በአዶናይ ከአንቺ ጋር ነው ባይዘወይ ከአንቺ ጋርም ከኩኩ ጋርም ሀሳቤ አንዳይ ነው። ግን እኔ የማልወደው ምን መሰለሽ በጣም ኤክስትሪምሊ እንደ ሃይማኖት የምታደርጉት ነገር ነው። የግለሰብ ፍቅር የግለሰብ ህይወት የእናንተ ህይወት አድርጋችሁ እንዲመንገብገቡ ትክክል። ይሄ ጤነኝነት አይደለም። ምን ሆናችሁ ነው ኢትዮጵያኖች? ያዳ በጃኒ ጉዳይ የሆነ ነገር በይ ስትሉኝ ነበረ። ዛሬ የሆነ ነገር ልበል። እኔ ዛሬ ቤቢን የወለድኩበት ቀን ነው፣ የዛሬ 5 ዓመት። ስለዚህ ከእናትም አንጻር ከምንም አንጻር ነው ምለውና እኔ በጃኒ ጉዳይ የምላችሁ ፐርሰናሊ በተፈጠሩት ነገሮች ሁላችንም አንድ ወሬ እንደሚወድ ሰውም ኖርማሊም በጣም ብዙ ማወቅ የምንፈልጋቸው ነገሮች አሉ። ይሄ እንዴት ሆነ ምንለው ግን ይቅርታውም ማብራሪያውም ለኛ ይገባን አይገባን እርግጠኛ አይደለንም። እኔ ስለ ጃኒ ይገባኛል ብዬ ማስበው ምንድነው በዚህ እድሜዋ ቤተሰቧ የምታስተዳድር ልጅ መሆኗ፣ እናቷ የምታስተዳድር፣ እህቶቿ የምታስተምር መሆኗ ነውና ሁላችንም በሷ እድሜ ብንቀረጽ ስንት ካሜራ አልነበረም እንጂ ስንት ያሳለፍነው የሰራነው ስህተት ሊኖር ይችላልና ስህተት ለሰራንበት ሰው ይቅርታ እየጠየቅን እያለፍን እቺ ልጅ ግን ስራ የምትሰራበት አካውንቷ ሪፖርት በጣም ማስ ሪፖርት እየተደረገ ይሄው ከኋላ አረግላችኋለሁ እንዳለ ኮሚኒቲ ጋር ላይ ነው የሚለው ቪዲዮ አካውንቷ ዋርኒንግ ላይ ነውና እስቲ ሴቶች ወንዶች በቃ ቤተሰብ ያላችሁ እኔ ስህተት ሰርቼ አውቃለሁ ግን በእግዚአብሔር ምህረትና የበደልኩት ሰው ይቅርታ እያረገልኝ ነው እኚህ ነገሮች ያለፍኩት ብላችሁ የምታስቡ እየገባችሁ ፎሎ አርጓት፣ አካውንቷን ሪፖስት አርጉላት፣ ኮፒ ሊንክ አድርጉላትና
ወደ ስራዋ ትመለስ። ቤችላ አቅም ኖሯት ለቤተሰቧ መድረሷ ራሱ ትልቅ ነገር ነውና እስቲ ሰፖርት እናድርጋት፣ ሰፖርታችንን እናሳይ ለማለት ነው የመጣሁት። በጃኒ ጉዳይ ይሄንን ነው የምለው። ቴንክ ዩ ኖ ኦፍ ኮርስ በቃ እነዚህ ነው የምታውቀው። ከዛ ውጪ ኔፕ ከሆነ ቦታ መጣች፣ የሆነ ቦታ አደገች፣ እድገቷን ነው የምታንጸባርቀው። አሁንም ምንም ከእውቀት ነፃ አምላክ ሆይ እስኪ ስምሽን ጻፊ ብትባል በእንግሊዝኛ ሹድን ነው ኤኒቲንግ ምንም ነገር እኮ ነው የማታውቀው የኔ እናት። እና ሳይማሩ ከሆነ ቦታ ተኮተው ይመጣሉ። ከዛ በኋላ በሆነ መንገድ እንደዚህ ገንዘብ ሲያገኙ በቃ የእውቀት ጥግ ይመስላቸዋል። እኔ አንቺን ቢያደርገኝ ኑሮ እግዚአብሔር ምስክሬ ነው ትምህርት ቤት ነበር ሂጄ መማረው። ትምህርት ቤት እማር ነበር። መማር ያስከብራል። እውነት የተማረ ይግደል የሚባል እውነት ነው። ቅማማ ሎዛ ስፒኪንግ እንግሊሽ ናት ፕሪቪሌጅ ካላወቅሽ ማለት ነው። ጃኒ የስ ኦፍ ኮርስ ምናምን የሚሉትን ነገሮች ብታቅ ነው ብለሽ የሆነ ሪካርድ አይቼ ነው። ባይ ዘ ወይ እንግሊሽ ኢዝ ስኪል ኢትስ ናት ፕሪቪሌጅ ኦር ኢትስ ናት ኖሌጅ ኦኬ። ኤንድ ቪዲዮሽ ላይ ሺ ዶንት ኖ እንግሊሽ ስትይ ነበረ። ሺ ዶንት ኖ አይባልም፣ ሺ ዳዝንት ኖ ዳትስ ሃው ዘ ግራመር ወርክስ ኦኬ። ሌላው ነገር በስደት 8 አወር መስራትን ፕራውድሊ አትናገሪ ኦኬ። መስራት ያስከብራል፣ ደስ ይላል። ግን እኔ አዘያንቅ ኦፍ ኮርስ አንቺ ኦልሬዲ እማማ ላይ ስለሆንሽ the only way ማን የምታገኘው ሳላሪ መስቶ መንዝ ሳላሪ ተጠብቀሽ ነበር ልታገኝ የምትችይው። እኔ ግን if I got the opportunity እድሉ ማግኘት ከቻልኩኝ ኦነር ብሆን ቢዝነስ ኦነር ብሆን ደስ ይለኛል። እንደ ጃኒ አድቨርታይዝመንት ማስታወቂያዎችን ብሰራ ደስ ይለኛል። ዋይ ናት ደስ ይለኛል። ሶ ከየትም መጣች እቺ ከጨርቆስን መጣች ከመንደርም መጣች። she's changing her life። አንቺ ነሽ ቁጭ ብለሽ በላይፏ እየተቃጠልሽ ያለሽ። ባይዛዌ ኤክስፔክት አላርግሽ ማንቺ ከአንድ ሴት ጎን ቆመሽ ሰፖርት እንድታደርጊ ኤክስፔክት አላርግሽ። ምክንያቱም as a past we know you how you was weird at the back ምን ዊርድ ቃላቶችን ስትናገሪ እንደነበረ I remember you። እና ሲቀጥል ሰውን እጠላዋለሁ ፈጣሪን አይባልም። ፈጣሪ ሰው መጥራትን የሚያስተምር ወይም የሚደግፍ አምላክ አይደለም። ስለዚህ አትሊስት የምትጠቀሚያቸው የምታወሪያቸው ነገሮች ስክሪፕት ጽፈሽ ደጋግመሽ አስበሽ ጥላቻሽን ስፕሪት ለማድረግ ብትመጪ ነው የሚሻለው እንጂ ፈጣሪ እንዴት ጃኒ የምትባል ስመኝ ጋብሮ እንዴት እንደምጠላት ፈጣሪ ናች። ምን እንደምታወሪ መጀመሪያ አወቂ። ስለምን ልታወሪ እንደወጣሽ አወቂ። ፕላስ ልመናን በልመና የምትተዳደር ልጅ ናት ስትይ ሰፖርት የምታደርጊ ጆን ዳንኤል ሞር ዳን ሄር ሂዝ ኤ ቤገር አዝ ዌል ማወቅ የምትፈልጊ ከሆነ ሂዝ ኤ ቤገር ኦልሶ። ግን የኛ ሀገር ሶሳይቲ ነው ቲክታክ ላይ መስራትን እንደ ልመና የሚያየው። ኮንተንቴ አሪፍ ሆኖ አስሎንጋስ ሰምዋን እኔ በሰራሁት ነገር ጊፍት ሰጠኝ ማለት ለመንኩ ማለት አይደለም። አፕሪሺየት አድርጎኛል ሰምዋን ኤልስ። ማይንዳችን በጣም የወረደ ስለሆነ ያለሽበት ሀገር ላይ ያሉ ሰዎች በሚያስቡት መንገድ አታስቢ። ማንም ሰው ቲክቶክ ላይ መስራትን ልመና ነው ብሎ አያስቡም። as long as if you have the mind and if you get the opportunity try it, but there is no one even give you one coin for you. that's the thing okay። አንቺ የፈለገ ነገር ብትሞክሪ ማንንም ሰው ብር አይሰጥሽም፣ ማንንም ሰው ጊፍት አይሰጥሽም because you are loza. everyone knows ምን አይነት ዊርድ የሆኑ ቃላቶችን እንደምትናገሪ። ምናልባት አምሳዮችሽ ይሰጡሻል አሉ በርግጥ ሶሻል ሚዲያ ላይ የማይሆኑ ንግግሮችን ብልግና ነገሮችን የሚደግፉ ማለት ነው። እና ካንቺ ጥሩ ነገር ኤክስፔክት ምናረግ ሰዎች አይደለሽም። ጃኒን ወደድሻትም ሰፖርት አርግሻትም አላረግሻትም ምጨምሪላትም ምቀንሽላትም አይነት ሰው አይደለሽም። you are just normal person። ራስሽን proudly ከማን ቤተሰብ እንደመጣው አናቀሽም አትድከኝ። ከማን ቤተሰብ እንደመጣሽ ማንም ሰው አይጨነቅም። ሎዛ ማናት? እኔ አሁን ቪዲዮሽን ሳይ ነው እንጂ እንደ ሶሻል ሚዲያ ተጠቃሚነትሽ እንኳን ማስታወስሽ ሰው አይደለሽም። መተሽ የሆነ ፓርት ላይ ታሪክ ፍጠሩልኝ እሪ ስትይ ነው እንጂ አናቀሽ እየደከምሽ ነው ያለሽው። እንዲያውም አዶናይን አይደለም እናትን ነው የምቀጠቅጣት። ለምንድን ነው እንደ ትልቅነታ ገንዘብ ቢበዛ ጭንቅላት አይሆንም። ዩጋዴም ሽት ያንን የሚያክል መሬት ከአንድ ትግራይ ገበሬ ላይ የወረራ የድሮ በመለስ ዜናዊ ጊዜ የወረሳችሁትና ስንት ትግሬ ከዛ ስንት የተጋሩ አባት የትግራይ አባት ከመሬቱ ላይ ያስነስታችኋል። ገባ? ያ ገንዘብ አይሆንም። እንደዚህ አይነት የህፃናት ጫጫታ ላይ እኔ እንኳን ጂጂ አልገኝም። እንደዚህ አይነት ቦታ ላይ
ምክንያቱም አንተ ብሬክ አፕ ላይ ነው ያለው፣ መጥፎ ነገር ላይ ነው ያለው። እዚህ 5 ሚሊዮን አለ፣ እዛ 5 ሚሊዮን አለ። የእሷ 3 ሚሊዮን እና 2 ሚሊዮን 1 ሚሊዮን ተከታይ አለ። እንዲሁም ብዙ ነገር አለ እና እንደዚህ ነገር ሲሆን እኔ ልጄ ምንድን ነው የምለው ጀስት ቲኬት በቃ አሁን ይሄ ነገር ይለፍና ኢንጆይ አድርግ። ወይንም ትኬት ቆርጬ ምናምን ወይ ታይላንድ ወይ ምናምን ነበር የምልከው ወይንም የሆነ ቦታ አዋሳ ወይ ኢትዮጵያ ውስጥ ሄድና ትንሽ በቃ ተረጋግተናና ስትመለስ እንዲህ አይነት ጭንቅላት ቢኖራት ኖሮ ልክ ብቻ ደግሞ ሀብታም አይደሉም ትሽ ጃኒን የምትወዳት ከሆነ የምር የምትወደውን ሰው አክብር ይላት። በቃ ጃኒ ባሏን እየሰደብሽ አራሳ ጃኒን ወዳታለሁ ብትይ የማይሆን ነገር ነው። የባሏን እናት እየተሳደብሽ ጃኒን ወዳታለሁ ማለት አይሰራም። ያልሆነ ነገር እዚህ ጋር መርዝሽን አምጥተሽ እኔ አይደለሁም መርዛም እኔ ምንም መርዝ አረጭ መርዝ እየረጨች ያለችው ጂጂ የምትባል አሮጊት ነች። ያልሆነ ነገር ጭንቅላታችሁ ላይ የምትሞላችሁ በቤተሰብ መታ ነው በምናምን መታ ነው በእንደዚህ ገብታ ነው ምንም እኔ ከዛ ቤተሰብ ጋር የሚያገናኘኝ ነገር የለም በምንም ታሪክ ማለት ነው። እነሱ የተከበሩ ቤተሰቦች ናቸው። ስሚ አንቺ ሙጃ የተከበሩ ሰዎች ናቸው፣ እንዲህ ያሉት ሰዎች ናቸው፣ እንዲህ ያሉት ሰዎች ናቸው። የተከበረ ሰው ገንዘብ ያለው ሰው እንደዚህ አይነት የወረደ ቲክቶክ መንደሬ ላይ ለዚያም በዚህ ሰዓት አይወርድም። ውሸት። ኢትዮጵያ ውስጥ ያላችሁት ባዶ ናችሁ እኮ ባዶ። ከመንግስት እየዘረፋችሁ ነው ያላችሁት ሀገራችንን። እኛ የምንከፍለውን እዳ እየሰበሰባችሁ ባለሀብትንን ምናምን ባለሀብት እናሳይሻለን። ባለሀብት ነ በስልክ እናሳይሻለን ኔቱ ጋር ባለሀብት እንዳለ። ባለሀብት እኮ ብቻውን ገንዘብ አይደለም የሆነ ፋሚሊሽ ላይ ራሱ ልትሰሪ እኮ ይገባል። ግን ገና እናንተ ገና እኮ ልንገራችሁ ገና ሲተዋወቃት ልጅቷን ከእህቶቹ ጋር ነው ቪዲዮ ማሰራት የጀመረው። ስማርት ይሄ ልጅ እኮ ሰው እንዳይመስላችሁ ይሄ ሙጃ ያ ዛሬ ተዋወቁ። መቀሌ የወሰዳት ጊዜ ስትሄድ በሙሉ አውቃለሁ። የወሰዳት ጊዜ ወዲያ ነው። በሶስተኛው ቀን እህቴን ተዋወቂ፣ ወንድሜን ተዋወቂ በደንብ ሳይለማመዱ ወደ ቤተሰብ የወሰዳት። ከዛ ቪዲዮን ያሰራት። ከዛ ይሄ ደግሞ የጃኒ ዘመዶች አሉ ልጆች አሉ። ወዲያውን ወይኔ እህትየው ሲያምሩ ያዶነ ወንድም ሲያምር ያዶነ ምን ትልቅ ሲሆን ሁሉ ነገር ቢዝነስ ያደረጋችኋት ልጅቷን። እኔ ደግሞ ታያላችሁ አይ በምን ቀን ነው እዚህ ነገር ውስጥ የገባ ነው እንድትሉ ነው ማረጋችሁ። አይምሰልም። እኔ ሲናገሩኝ አይሰማኝም ምናምን። በደንብ አድርጎ ነው የሚሰማችሁ። እናንተ ሀብታም አይደላችሁ። ምንም ደግሞ ከየት አመጣችሁት ሀብት ነው? ሀብታም ነው ይጣራል። ገና የእያንዳንዱ ሀብት እኮ ይጣራል እኮ። የጊዜ ጉዳይ ነው። ጦርነቱ ሲያልቅ እኮ ሀብት ይጣራል። ማንንም ለመናገር ማንንም መላክ አያስፈልጋችሁ። ገባችሁ? እኔ ሌላ ነገር በሌላ ነገር ጥላቻ በምናምን ጥላቻ የለብኝ። አለቀ። እዚህ ጋር ልንገራችሁ። ገባችሁ አይደል? በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ካዶናይ እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ ትቼዋለሁ። ማንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት እኔም ሰደብኳት። በቃ አለቀ። ምንም ሊሆን አይችልም። በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው አትበሉኝ። ጨርሻለሁ። ማባባት ስላልቻለን ከሶሻል ሚዲያ ኮሜንታተር ጋር ስፔሻሊ ከቲክታክ ማህበረሰብ ጋር ልንገራችሁ ያለችበት ግርግር ያለበት ሙዚቃ ያለበት ቦታ ላይ ነው። ተግባባን። ከኋላ ምን የሚያደርግ ነው? የሰውዬ አስተናጋጅ ነው። መዋሸት አልችልም። እውነት ቢሆን ብረግጣት ደስ ይለኛል። ጋይስ ዛሬ ከምታስቡት በላይ በጣም ደስ ብሎኛል። ከ2 ቀን በኋላ አዶናይ ታሪክ ይሰራል ኢትዮጵያ ውስጥ ማለት ነው። ከምታስቡት በላይ እውነቴን ነው የምላችሁ። ደስተኛ ትሆናላችሁ፣ ትኮሩብኛላችሁ። ለእናንተ ለመድረስ እንግዲህ ተዘጋጅቻለሁ። ህይወታችሁ የምትቀይሩበት መንገድ አዘጋጅቼላችኋለሁ። እናንተ ቤታችሁ ውስጥ ሆናችሁ ህይወታችሁ ኢንጆይ እያደረጋችሁ ህይወታችሁ የምትቀይሩበት
ተአምረኛ የሆነ ገቢ የምታገኙበት ሁሉም እውነቴን ነው የምላቸው። እኔ ማመን አቅቶኛል ይህ እድል በማግኘቴ እዚህ ደረጃ በመድረሴ ከራሴ አልፌ የእናንተ ህይወት መቀየር መቻሌ እውነቴን ነው የምላችሁ ትልቅ ደስታ ይሰማኛል። ጃንዬ የኔ እናት ናፍቀሽኛል። ላይፍ ጓጅሽ አላውቅም። ጃንዬ የጠፍተሽ ነው